ናችሁ እንኳን አደረሳችሁ። አራተኛ ሳምንት የጥቁር ሻይ ቻሌንጅ ላይ ደርሰናል። እንዴት ናችሁ? እንዴት እየሄደላችሁ ነው? እኔ በተከታታይ እየተጠቀምኩኝ ነው። አላቋረጥኩኝም። በየሳምንቱ እየተጠቀምኩኝ ነው። በጣም ለውጥም እያየሁበት ነው። አንዳንድ ደግሞ አውያም ሆነ ካስክ መግባት አንችልም። ተቀብተን እንደዛ ማድረግ ከፈለጋችሁ መለቃለቅ ግዴታ ነው ማለት ነው። ሻዩን ግዴታ ማስለቀቅ አለባችሁ። ምክንያቱም ከዚህ በፊት ሳይድ ኢፌክቱን ነግሬያችሁ ነበር። በጣም ፀጉር የማድረቅ ነገር አለው። ከዛ ደግሞ የሆነ ከለሩን ወደ ብራውን ፀጉር ወደ ብራውን የመቀየር ወደ ቡኒ የመቀየር ባህሪ ስላለው እሱ እንዳይሆን ሻዩን ተቀብተን ካክስ በምንገባበት ሰዓት በጣም ሙቀት ስለሚያገኝ ፀጉራችን ከለሩ ወደ ብራውን ይቀየራል ፀጉራችን። እንደዛ ደግሞ እንዲሆን አንፈልግም አይደል? ሁሉም ሰው ፀጉሩ ጥቁር እንዲሆንለት ነው የሚፈልገው። እኔ እንደሚገባኝ ማለት ነው። ሁሉም ሰው ጥቁር እንዲሆንለት ነው የሚፈልገው። ስለዛ ካስክም ሆነ ካውያ መግባት ከፈለጋችሁ ግዴታ ሻዩን ማስለቀቅ ግዴታ ነው። በሱ ካስክም ሆነ ካውያ መግባት ጥሩ አይደለም። አሁን ደግሞ ቅባቱን ደግሞ እንጀምራለን ከ6 ሳምንት በኋላ። ይሄኛውን ለውጡን ካየን ከተመቸን ፀጉራችን ከተስማማን በደንብ ኢፌክቲቭሊ የሆነ ለውጥ ካየን ወደ ቅባቱ ደግሞ እንገባለን። በእርግጠኝነት ደግሞ ይጠቅመናል። ምክንያቱም 6 ሳምንት ተጠቅመን ምንም ለውጥ የማናይበት ምክንያት ስለሌለ ማለት ነው። በትክክል በስቴፑን ጠብቀን ከተጠቀምን ምንም ለውጥ የማናይበት ምክንያት የለም በእርግጠኝነት። ስለዚህ ወደ ቅባቱ ደግሞ እንሄዳለን። ሌላ ደግሞ ማለት ነው አንዳንድ ሰዎች ቪዲዮ የማይመቻችሁ ሰዎች እባካችሁ ቪዲዮ ስክሮል ምንድነው ዲስላይክ አይደረግም። የሰው ቪዲዮ ዲስላይክ አይደረግም። የሚሰራ ሰው ማበረታታት ነው ያለብን እንጂ ቪዲዮውን ጭራሽ ዲስላይክ ማድረግ የለብንም። ላይክ ማድረግ ካልፈለጋችሁ ወይም ኮመንት ማድረግ ካልፈለጋችሁ ወይም ማየት ካልፈለጋችሁ መተው ነው በቃ። ከዛ ፔጅ ውስጥ መውጣትና የሚመቻችሁን ነገር ማየት ወይ ደግሞ የዛን ሰው ቪዲዮ እንዳይመጣላችሁ። እናንተም ትንሽ ካልቆያችሁበት በነገራችን ላይ አንድ ሰው ቪዲዮ ላይ ትንሽ ካልቆያችሁበት ዩቲዩብም ሪከመንድ አያረጋችሁም መልሶ የምትቆዩበትን ቪዲዮ ነው ሪከመንድ የሚያደርጋችሁ። ስለዚህ እባካችሁ የሰው ቪዲዮ ዲስላይክ አይደረግም። የኔ ሰው እንደዚህ አይነት ነገር ይደርሰዋል። ዲስላይክ በተደረገ ቁጥር ዩቲዩብ የዛን ሰውን ቪዲዮ ሪከመንድ አያደርግም። ወደ ፊት ወደ ፎር ዩ ፔጅ አያመጣም ማለት ነው። ለሰው እንዲደርስ አያደርግም፣ ፑሽ አያደርግም ወደ ላይ በአጠቃላይ። ስለዚህ ዲስላይክ ማድረግ ለእናንተም አይጠቅምም፣ ለዩቲዩብ ለሚሰራ ሰውም አይጠቅምም። እባካችሁ ሲጀመርም አንድ ሰው ሰርቶ ለመለወጥ ወይም ሰውን ለመጥቀም ወይ ራሱ የጠቀመውን እሱን የጠቀመውን ነገር ለሌላ ሰው ደግሞ ሼር ለማድረግና ያ ሰው ደግሞ እንዲጠቀምበት ነው አይደል? አንድ ሰው ቪዲዮ አስቦ ተጨንቆ ተዘጋጅቶ ቪዲዮ ቀርጾ ኤዲት አድርጎ ጊዜውን ስንት ነገር ጊዜውን መስዋዕት አድርጎ ቪዲዮ መቅረጽ ራሱ ቀላል ነገር አይደለም። ቪዲዮ ከመቅረጽ አልፎ ደግሞ ኤዲት ማድረግ ምን ያህል እንደሚያደክም ምን ያህል እንደሚፈትን ያው ቪዲዮ ቀርጾ ኤዲት የሚያደርግ ሰው ነው የሚያውቀው። ይህንን ሁሉ ፕሮሰስ አልፎ ሰው ያይልኛል ብሎ ቪዲዮን ሰዓት ጠብቆ ቀን ጠብቆ ፖስት አድርጎ አንድ ሰው ደግሞ ምንም ሳይገባው ወይ የዛን ሰው ፊት ስላልወደደው ይሆናል፣ ወይ የዛን ሰው ድምጽ ስላልወደደው ይሆናል፣ ወይ ከዛ ሰው ላይ የሆነ ነገር ስላልተመቸው ሊሆን ይችላል። ያለ ምንም ምክንያት ገብቶ ቪዲዮን ዲስላይክ አድርጎ ሲወጣ አስቡት እንግዲህ። ይሄ በጣም ልብ የሚሰብር ሞራል የሚነካ በጣም የሚያስጠላ ነገር ነው። እባካችሁ እንደዚህ አይነት አስቀያሚ ስራ አስቀያሚ ድርጊት የምታደርጉ ሰዎች ከድርጊታችሁ ተቆጠቡ ፕሊስ። ደስ አይልም። በቃ ይሄ ሰውኛ አይደለም። የእውነት ይሄ ለኔ ሰውኛ አይደለም። እኔ ብዙ አረብ ሀገር የሚሰሩ ልጆች ቪዲዮ ሲሰሩ አያለው። ፀጉራቸውን ሲቀቡ ፊታቸውን ሲንከባከቡ አያለው። በትንሽዬ ስልክ ሊሆን ይችላል የቀረጹት። ቪዲዮአቸው ጥራት ላይኖረው ይችላል፣ ወይ አነጋገራቸው ደስ ላይል ይችላል፣ አቀራረባቸው ደስ ላይል ይችላል። ግን በቃ ዲስላይክ አላረግም። እኔ ከተመቸኝ የሆነ ነገር ሊጠቅመኝ ይችላል። አሁን ያቺ ልጅ ከምታወራው ነገር ውስጥ የሆነ ነገር የሆነች ፓርት እኔን ልትጠቅመኝ ትችላለች። ያን ነገር ልጠቅመኝ ስለምትችል ብዬ የዛችን ልጅ ቪዲዮ ትንሽ አይና ካልተመቸኝ እወጣለሁ፣ ወይ ላይክ አድርጌላት እወጣለሁ። ባይመቸኝ እንኳን ለምን አውቃለዋ እኔ እንዴት ሆና ያቺ ልጅ ቪዲዮን ቀርጻ ኤዲት አድርጋ ለሰው እንዳቀረበች ያለፈችበትን ፕሮሰስ ስለማቅ
ላይክ አደርግላታለሁ ወይ ኮመንት አላደርግም። እኔ ብዙ ጊዜ ኮመንት አላደርግም፣ ግን ላይክ አድርጌ ሰብስክራይብ አድርጌላት እወጣለሁ። ምክንያቱም እኔ የሚያስከፍለኝ ነገር የለም፣ ከእኔ የሚቆረጥ የሚቀንስ ነገር የለም። ግን ለእሷ በጣም ጠቃሚ ነው ስለማቀው፣ ለእሷን እንደሚጠቅማት ስለማቀው እንደዛ አድርጌላት እወጣለሁ እንጂ የሰውን ቪዲዮ ፕሊስ እባካችሁ ዲስላይክ አታድርጉ። እና ወደ ዋና ጉዳያችን ዛሬ ስንመለስ በጣም ስሜታዊ ስለሆንኩኝ፣ በነገራችን ላይ በጣም ስሜታዊ ስለሆንኩኝ በጣም ይቅርታ። ምክንያቱም ጂኦግራፊ ያሳያል፣ ዩቲዩብ ጂኦግራፊ ያሳያል፣ የዛን ሰው ማን ቪዲዮ ዲስላይክ እንዳረገ ያሳያል። ያው እዚህ ጋር አምጥቼ አንተ እንትና እንደዚህ አድርገሃል እንደዚህ ያደርግሃል አይባልም አይደል? ይሄ የኔ ስሜት ብቻ አይደለም፣ የበጣም ብዙ ዩቲዩብ የሚሰሩ ልጆች ስሜት ነው። እና እባካችሁ እንደዚህ አይነት ነገር አታድርጉ፣ ከድርጊታችሁ ተቆጠቡ ለማለት ነው። ወደ ዋና ጉዳያችን ስንመለስ እዚህ ጋር ደስታዬን የተሰራሁት ትዊስት እንዴት አያችሁት? ቀረብ አድርጌ ላሳያችሁ። ዛሬ እንደዚህ ተሰርቼ ነው የመጣሁት። ተሰርቼ ታጥቤ ቆዳዬን ለማሳየት ያህል ነው። በጣም ነው የተቀባሁት። ልብሴ ነጭ ስለሆነ ወደዛ እንዳይሄድብኝ ብዬ ነው። እባካችሁ የተጠቀማችሁ መሆናችሁን ደግሞ ማወቅ እፈልጋለሁ። ኮመንት አድርጉልኝ ፕሊስ። ምን ያህል ለውጥ እንዳያችሁ፣ ምን ያህል እንደጠቀማችሁ፣ ካልጠቀማችሁም ፀጉራችሁንም ካልተመቻችሁ ወይ ጎድቶባችሁም ከሆነ ፀጉራችሁን እኔ አልተመቸኝም ትቼዋለሁ፣ ፀጉሬ እንደዚህ ያደረገብኝ እንደዚህ ሆነብኝ፣ ሳይድ ኢፌክቱን ብትነግሩኝ ደስ ይለኛል። የተመቻችሁ ሰዎች ደግሞ ተመችቶኛል እንደዚህ ጀምሬያለሁ አልጀመርኩም ብትሉኝ ደስ ይለኛል ማለት ነው። ሀሳብ አስተያየታችሁ በጣም ስለሚጠቅመኝ ሀሳብ አስተያየታችሁን አጋሩኝ። መልካም በዓል ይሁንላችሁ። እግዚአብሔር አምላክ ፈጣሪ ሀገራችንን ኢትዮጵያን ሰላም ያደርግልን፣ ዓለማችንን ሰላም ያደርግልኝ። በሚቀጥለው አምስተኛ ዙር ደግሞ ተመልሰን እንገናኛለን የሚቀጥለው ሳምንት። እስከዛ መልካም በዓል ይሁንላችሁ በያላችሁበት።